እንደውም ጄምስ ክሊር ይሄ ሀሳብ የኔ ሀሳብ ብቻ ሳይሆን ቻርልስ ዱሂጉ ዘ ፓወር ኦፍ ሃቢት በሚለው መጽሐፉ ተመሳሳይ ሀሳብ ያነሳል። የተቀራረበ ሀሳብ ያነሳል። በ1930 ቤፍ ስኪነር የጻፈው መጽሐፍ ላይ ደግሞ ምን ይላል? ስቲሙለስ ያስፈልጋል፣ ቀስቃሽ ነገር፣ ገፊ ነገር ያስፈልጋል። ትናንትና በሰራነው ቪዲዮ የሆነ ውጤት መነሻቸው በሙሉ ገፊ ነገር፣ ቀስቃሽ ነገር ነው ብለን የለ? ይሄ ደራሲ ምን ይላል? ስቲሙለስ ቀስቃሽ ነገር ያስፈልጋል ልማድን ለመገንባት። ኮንሰፕቱ ተመሳሳይ ነው። ከጄምስ ክሊር ጋር ከቻርልስ ጋር ተመሳሳይ ነው ሀሳቡ። ቃሉ ይለያይ እንጂ የሶስቱም ማሰብ ተመሳሳይ ነው። ስለዚህ የሶስቱም ደራሲ የሚሉት የሆነን ተግባር ለመተግበር የሆነ ውጤት ለማግኘት መነሻ ነጥብ ያስፈልጋል ነው። ፍንጭ ያስፈልጋል ነው። ሂንት ያስፈልጋል ነው። ሶስቱም ደራሲያን ተመሳሳይ ኮንሰፕት ያነሳሉ። ጄምስ ክሊር በአቶሚክ ሃቢት መጽሐፉ ላይ፣ ስኪነር ዘ ቢሄቪየር ኦፍ ኦርጋኒዝምስ በሚለው መጽሐፉ ላይ በ1930 የተጻፈ መጽሐፍ እንደውም የሚታወቀው እሱ ፓኒሽመንት የሰው ልጅ በመቅጣትም ሪዋርድን በመስጠት ባህሪውን ሼፕ ማድረግ ይቻላል ብሎ በዛ መንገድ የሚያምን ለሰው ልጅ ባህሪ ፓኒሽመንት ቅጣት ቀጥቶ ወይም ሽልማት ሰጥቶ ሪዋርድ ሰጥቶ ባህሪውን ሼፕ ማድረግ ይቻላል ብሎ የጻፈ ሰው ነው ስኪነር በ1930 የዛሬ ኦልሞስት 90 ምናምን ዓመት ማለት ይመስለኛል አይደለ? እንደዛ ቻርልስ ዱሂጉም ዘ ፓወር ኦፍ ሃቢት በሚለው መጽሐፉ ተመሳሳይ ሀሳብ ያነሳል። የሶስቱም ደራሲ ሀሳብ ተመሳሳይ ነው። ጄምስ ክሊር በአቶሚክ ሃቢት መጽሐፉ ላይ የሚያነሳው 4 ደረጃዎች አሉ። ሃቢትን የሰውን ልማድ ሼፕ ማድረጊያ መቅረጫ 4 ደረጃዎች ብሎ ያስቀምጣል። ስኪነር ዘ ቢሄቪየራል ኦፍ ኦርጋኒዝምስ በሚለው መጽሐፉ በ1930 የተጻፈ መጽሐፉ ላይም የሰውን ባህሪ ሼፕ ለማድረግ 3 ደረጃዎች አሉ ብሎ ጽፏል። ቻርልስ ዱሂጉም ዘ ፓወር ኦፍ ሃቢት በሚለው መጽሐፉ 3 ደረጃዎች አሉ፣ የሰው ልማድ መገንቢያ 3 ደረጃዎች አሉ ብሎ ጽፏል። የሶስቱም ደራሲ ሀሳብ ተመሳሳይ ነው። የጄምስ ክሊር 4 ደረጃዎች የሆነ ልማድ ለመገንባት የሰው ልጅ የሆነ ልማድ ለመገንባት 4 ደረጃዎች አሉ። አንደኛው ደረጃ ሂንት ያስፈልጋል። ሂንት ማወቁ ወይም ፍንጭ ማወቁ ብቻ በቂ አይደለም፣ መጓጓት ያስፈልጋል። መጓጓቱ ብቻ በቂ አይደለም፣ ወደ አክሽን መግባት ያስፈልጋል። ወይም ለጓጓንበት ነገር ግብረ መልስ ምላሽ መስጠት ያስፈልገናል። በአራተኛ ደረጃ ላይ ውጤት ይገኛል። እነኚህ 3 ደረጃዎች ካለፍን ውጤት እናገኛለን፣ ሽልማት እናገኛለን። ጄምስ ክሊር እነኚህን 4 ደረጃዎች ያነሳል። ስኪነር ደግሞ ዘ ቢሄቪየር ኦፍ ኦርጋኒዝምስ በሚለው መጽሐፉ ላይ በ1930 በጻፈው መጽሐፉ ላይ ምን ይላል? የሆነ ልማድ ለመገንባት የሆነ ባህሪ ሼፕ ለማድረግ ሰውን ባህሪ ሼፕ ለማድረግ ስቲሙለስ ያስፈልጋል፣ ቀስቃሽ ነገር ያስፈልጋል። አሁን እንደዚህ ያለው ቪዲዮ ማየት ምናምን እንደ ቀስቃሽ ነገር ልትወስዱት ትችላላችሁ። ለቀስቃሽ ነገር ምላሽ መስጠት ያስፈልጋል። ቀጥሎ ምንድነው? ምላሽ ሪስፖንስ። ሶስተኛ ነገር ሪዋርድ። ሪስፖንስ ተሰጣቸው ሪዋርድ። ጄምስ ክሊር አንስቶት እሱ ያለነሳው ምንድነው? ዲዛየር ክሬቪንግ ያስፈልጋል የሚለውን የጄምስ ክሊርን ኮንሰፕት ትቶት ዘሎት ቀስቃሽ ነገር ያስፈልጋል፣ እንደመነሻ ስቲሙለስ ያስፈልጋል፣ ከዛ ሪስፖንስ አክሽን ያስፈልጋል፣ ከዛ ሪዋርድ ነው ብሎ ሶስተኛው ሪዋርድ ነው ብሎ በ3 እንታይናል። ቻርልስ ዱሂጉ ደግሞ ዘ ፓወር ኦፍ ሃቢት በሚለው መጽሐፉ ላይ ክሎ ያስፈልጋል፣ ሂንት ልክ እንደ ጄምስ ክሊር ያነሳው ሀሳብ ክሎ ያስፈልጋል፣ ሂንት ያስፈልጋል። ቀጥሎ ባገኘነው ሂንት ድግግሞሽ ሩቲን ያስፈልጋል ብሎ በሁለተኛ ደረጃ ያነሳዋል። ሩቲን አሁን ይሄ ቪዲዮ እንደ ሂንት ተወስዱታላችሁ። ደጋግማችሁ ካያችሁት ሩቲን ውስጥ ከገባችሁ እንደዚህ ያለው ቪዲዮ ደጋግማችሁ ተገባ ወደ አክሽን ተገባላችሁ። አክሽኑ እንደ ሪዋርድ ነው። ይሄን ቪዲዮ ማየት እንደ ሂንት ልትወስዱ ትችላላችሁ። እዛ እንደዚህ ያለው ቪዲዮ ደጋግማችሁ ስታዩ ሩቲን ውስጥ ትገባላችሁ። በ3ኛ ደረጃ ውጤት ታገኛላችሁ። የወሰድነው አክሽን እንደ ውጤት ነው የምንቆጥረው። ይሄን ቪዲዮ አያችሁ፣ ደጋገማችሁት፣ ማንበብ ከጀመራችሁ ውጤት ነው እሱ ብሎ ነው። ጄምስ ክሊር ደግሞ ይሄን ቪዲዮ አያችሁት፣ ጓጓችሁ፣ ለመጻፍ ለማንበብ ጉጉት ፈጠረባችሁ፣ ዲዛይራችሁ ከፍ አለ፣ ከዛ ወደ ተግባር ገባችሁ፣ አነበባችሁ፣ ከዛ ውጤቱ እውቀት ማግኘት ነው። ጠቅላላ ሲደረግ የሶስቱም ደራሲ ተመሳሳይ ሀሳብ ነው። ስለዚህ ማንኛውም ሰው እኔ አሁን የምወስደው የጄምስ ክሊር መጽሐፍ የሁለቱን አይደለም የምወስደው፣ ተመሳሳይ ነው። እንትናቸው ኮንሰፕታቸው ተመሳሳይ ነው፣ ግን ሲኩዌንሱን ጠብቆ ይሄደልኝ
ጀምስ ክሊር ነው የሚጠቀምኩበት የጀምስ ክሊር ነው። የሆነ ብቻ ጠቅለል አድርገን ስንወስደው የሆነ ውጤት የሆነ ተግባር ውስጥ ለመግባት ሂንት ያስፈልጋል። በቃ ፔሪድ የሆነ ምክንያት ያስፈልጋል፣ የሆነ ፍንጭ ያስፈልጋል። መጽሐፍ ስለማንበብ በማይወራበት መጽሐፍ ወንጀል በሆነበት ዓለም መጽሐፍ ማንበብ የሚያስብ የለም። ስለዚህ ሂንት ያስፈልጋል። ቀጥሎ መጓጓት ያስፈልጋል። ቀጥሎ ለጓጓው ነገር አክሽን መውሰድ ያስፈልጋል። ቀጥሎ ውጤት አለው። እውቀት ትይዛላችሁ። ለችግሮቻችሁ መፍትሄ የሚሰጥ እውቀት ዛሬ እዚህ ላይ በቀናል። ነገ ደግሞ ከአቶሚክ ሀቢት መጽሐፍ ላይ የሆነ ኮንሰፕት አንስተን እንነጋገራለን፣ እንወያያለን። መልካም ቀን። አመሰግናለሁ።